በእህትነት እንጂ በፍቅረኝነት እኔም አልፈቅድልህ። እኔ እነሱ እኮ ግን በጣም እንዋደዳለን። ተዋደዳ ያንም ይወዳት ይሆናል፣ ወሊ ተብዬው ይወዳት ይሆናል። ስለዚህ አንተ ሁለተኛ አሁን ሌላ ችግር እኮ ነው የምትፈጥሩት። አሁን ጅልባብ ምትለብስ እኔ እንደዚህ እንትን ሳይሆን እኔ እናንተ ተመካክራችሁ የምታደርጉትን ታደርጋላችሁ። እሱን ግን እኔ በሃይማኖት ጉዳይ አይደለም አሁን እኔ እንትን ያለኝ በዚህ ልጁ እያለ አንተ እንዴት ጣልቃ ትገባለህ ነው። እኔ በሃይማኖት ጉዳይ አያገባኝም። አሁንም ቢሆን ደስም ባይለኝም አያገባኝም። ግን ልጁ ላይ እንዴት ትደረባለህ ነው። ምን ማለት ነው አንተ መደረብ ማለት? ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ አሚር ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በጣም ነበር የናፈቃችኝ የምር እና ዛሬ እንግዲህ በዚህ ጠራራ ፀሐይ የት ነው የመጣሽው እንኳን አትሉኝም እንዴ? የአሚራ ማሚ ጋር ነው የመጣሁትና ዛሬ በጣም ነው ቾክሌት ጠራችኝ። በዚህ ጠራራ ፀሐይ እንግዲህ ሰይጣን ልጅም በሚበላበት ሰዓት እኔ እየሮጥኩኝ እና ማሚ ጋር መጥቻለሁ። ለምን እንደጠራችኝ እንጃ ብቻ ግን እኔ ሲመስለኝ ያው ስላሚር ማውራሽ ነገር አለ ነው ምናምን ያልሽኝ፣ ባስቸኳይ እፈልግሻለሁ በአካል ነው የሚሆነው ያለችኝና በጣም የፈራው ነው ስላችሁ ስለ አሚራና ስለ ቤቲ አታውቅም ማሚና ካወቀች ደግሞ ያው ሌላ ነገር ነው የሚፈጠረው። እንግዲህ ምንም በኋላ ውስጥ አሳያቸዋለሁና በዛውም እስኪ ዩቲዩብ ለስራ ምናምን ብዬ ነው እና አስተዋውቃቸዋለሁ። ማሚን በጣም ደስ ምትል እና በቃ ለሱ ብቻ ሳይሆን እናትነቷ ለኛም በቃ እንደ አሚር ነው እኛንም ስናጥፋ ምትቆጣ ያው እንደ እናታችን ናት። ልክ በቃ እንደሱ ከሱ ለይታ አትይንምና ስናጠፋ ትቆጣናለች። መምከር ባለባት ታይም ያው ሴት ልጆች ነን እኛም በቃ እንደ ልጆቿ ነው የምትይንና በጣም ጥሩ ሴት ናት። ብቻ እስኪ ሁሉ ነገር እኔ ከምነግራችሁ ይልቅ እናንተ ገብተን ብናየው ይሻላልና ያው እንግዲህ ውስጤም እየፈራ ነው ምን እንደምትለኝ አላውቅም። ብቻ ግን እኔ ላለመናገር እሞክራለሁ። እስኪ ስለሱ ከሆነ ጉዳዩ እኔ ብቻ ግን ያው እኔ በወሬ አስኳችሁ። ይሄን ቪዲዮ ግን ከመጀመራችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የተሰማችሁን ነገር ምን ማስተካከል እንዳለብን ቀጣይ ምን እንደምንሰራ ብቻ ከኛ ላይ ደስ ያላችሁን ነገር ኦር ደግሞ ከተመቸናችሁ ኮሜንት ስላስቀምጡልኝ። ብቻ አሁን ብንገባ ምን ይመስላል? ተገናኙ በቃ ብቻ በጣም ፈርቻለሁ። እኔ ስለ አሚር ነው የምጠይቀኝ ገብቶኛል ከሆነ ምክንያቱም በዚህ ሳምንት ምንም ያጠፋሁት ነገር የለምና እንጃ ብቻ ደግሞ ሲመስለኝ አክስቴም አለች እና በቃ ለሁለት ሊያጣድፉኝ ነው። ብቻ እስኪ እንግባ በቃ እንግዲህ ምንም ማድረጋችሁን ዱአ አድርጉልኝ። ያው ውስጥ ከተመጣውም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነሽ? እንዴት ነሽ? ደህና ናችሁ? ለዚህ አቋረጥኩሽ ደግሞ ፈልጌሻለሁ ስትይ በዚህ ፀሐይ እንዴት ነው? አዎ ፈልጌሽ እኮ ነው። በሰላም ነው? በሰላም ነው። እኔ ደግሞ እንዴት ሄዳችሁ? አውሮፓች አይ ትንሽ ሰሞኑ አንዴ ትክክል አይደለም። እያቃዣው ነው። እኔ እኮ ምንድን ነው የተፈጠረው? ለምን ጓደኛም ስለሆንሽ ታውቂያለሽ ብዬ ነው። በትምህርት ቤት እንደምንም እኔ ነኝ አስጠሪያት ያልኩት ፍቅር ስላለ ምንድን ነው የተፈጠረ? ምንድን ነው የተፈጠረ? እሱን ግን እነሱን ብጠይቋቸው ይሻላል። ምን አሚር ወይ እንጦና አሚር አለ አሚር ክላሱ አለ እኔ ልክ ያው ከነሱ ሰሙት እዛው ላይ
እንዳያቃጥልሽ። ወንበር እዛ ጋር ጭና እዚህ ጋር ቁጭ በይ። ዱአ አድርጊላቸው ጨምሪ። አሁን እሷ ነበረች እኔ ሳልኖር ዱአ አድርጊላቸው። ዱአ አድርጊልኝ አንቺ አድርገሽ የለ አሁን አንቺ አድርጊ። ብስሚላህ ረህማን ረሂም አልሐምዱሊላህ ረብል ዓለሚን ሰላቱ ሰላም አላ ረሱላህ ሰለላሁ ዐለይሂ ወሰለም። ኢማን ይስጠን፣ አሚን አንቀል ይስጠን፣ አሚን። አሟሟታችን አላህ ያሳምር፣ አሚን። ሞታችን በሸሃዳ ኑሯችን በኢባዳ አላህ ያርግልን፣ አሚን። እናንተም ጥሩ ዘውጅ አላህ ይዘውጃችሁ፣ አሚን። ተዘወጁ፣ አሚን ያ ረቢ፣ አሚን። ይህን ቃጠሎ አላህ ያብርድልን፣ አሚን ያ ረቢ። የራህመት ዝናብ ያዝንብል፣ አሚን ያ ረቢ፣ አሚን። ያ አላህ አሚን አሚልም ቀልብ አላህ ይስጠን፣ አሚን። ያ ረቢ። ቀልብ ያለህ ልጅ ነበር፣ ካሁንም ቀልብ ያለህ ልጅ አላህ ያርግህ፣ አሚን ያ ረቢ፣ አሚን። ያ አላህ አሚን። በትምህርት አንደኞች አንደኛ፣ አሚን። በቁርአን አንደኞች አንደኛ፣ አሚን። መስጊድ የምታሰሩ፣ አሚን። ሰግዳችሁ የምታሰግዱ፣ አሚን። ያ ረቢ፣ አሚን። ቀርታችሁ የምታስቀሩ፣ አሚን። ላምሰሌ ሰሊም አለ አይበቃሽም ታዲያ ቤቲ ነይ ወደዚህ። አዎ ነይ። ደህና ነሽ? አልሐምዱሊላህ። ሰላም ነሽ? እንዴት ነሽ? እንዴት ነሽ? ሰላም ነው? እንዴት ነሽ? ጠፋሽ? እንዴት ናችሁ? ደህና ነሽ ወይ? እንዴት ናችሁ? ደህና ናችሁ? ምን ሆነሽ ነው? ቀረሽ እኮ እና መምጣት ቀረሽ። ምን ሆናችሁ ነው? ለምን ተማትመጭው? የለም እሱ ማን ምንድነው አሚር የለም ወይ ሳይሆን ምንድነው የተከሰተ ነው? ምንድነው እዚህ መምጣት ያቆምሽው? እሱን ብትጠይቁት አይሻልም? ማን አሚር ቀሪው አንቺ ማውራታችን ከሱ ጋር ነው እንዴ? ያውራ ይጠራ በቃ እንጂ አሚር ከይቷል። እንጂ ቀስቅስና ነው ና ትፈልጋለህ? አሚር ስንገባም ሰላም አለይኩም። ሰላም አለይኩም። እንዴት ነህ? ሰላም ነው? ሰላም ነው? ማሪ ጥራሽ ተኝተህ ለውጣ ነበር ነው እንዴ? ይቱ እየሰራችሁ ነው ደግሞ። ሰላም አለይኩም ውድ ፋሚሊ፣ ባንተ ፋሚሊ ነው ሰርቄ ገባሁት። እንዴት ናችሁ አላችሁ? እኔ ያለው አልሐምዱሊላህ። ይቱ እናንተ ጀመራችሁ? ማስታወሻ ባይዘዌ ውድ ፋሚሊዎቼ እሷም እናቴ ነች፣ እሷም እናቴ ነች። ሁለቱም እናቴ ናቸው። ምክንያቱም እሷ ማለት እኔን ጡት አጥብታ ያሳደገችኝ እና ያው በእኛ በሸሪያም ታውቃላችሁ ጡት የጠባ ያው አክስት አይባልም እናት ነው የሚባለው። እና እሷ ምን ነች ማለት ነው እናቴ። እሷ ደግሞ የወለደችኝ እናቴ ነችና በጣም ነው የምወዳቸው የኔ ውድ ሁለት እናቶች እና ሁለት እናት ስላላዩኝ በጣም አመሰግናለሁ። እሺ ዛሬ የመጣችሁበትን ርዕስ ባላውቅም ቤቴ ምን ነው ትንሽ ነገር ተፈጥሯል። የተፈጠረ ጉዳይ እኛም እኮ እስኪ እንፍታው። ምንድነው የተከሰተው በሚለው ነው የመጣን። ምንድነው የተከሰተው? እኔና ቤቴ ትንሽ ተጣልተናል ነው። እንዴት ማለት ተጣልተናል? ለምን ተጣላላችሁ? እህት አይደለችም እንዴ? በምን ጉዳይ ነው የተጣላችሁ? እህቴ አይደለችም። ቆይ እኔና እሷ ማለት ብዙ አመት የቆየን በመጀመሪያ አብሮ አደጌ ነበረን እና ያው ቀስ እያልን ወደ ፍቅር የገባንና በመሀላችን ትንሽ ግጭት ተፈጥሯል አይደል? እንዴ ራስን ይችላል እኮ። እሺ ፍቅረኛ ነበረች? ያው ምን ነበረች ያለው? ፍቅረኛ እንዴት አንተ እሷን لا حول ولا قوة ያው ጓደኛዬ
ያው ጓደኛ ነበር መጀመሪያ። ከዛ ቀስ እያለ ጨርሰሽ ያውራ እሱ በጣም የምንዋደድና አትንካት በቃ ወደ ፈሪድና እንትን በለሽ እና ብዙ ነገር ያሳለፍን አይደል? ከዛ አሁን ወደ ፍቅር ገባንና ከዛ በመሀላችን አንድ ሰው መጣ። እሱም ኦሊያድ ይባላልና በመሀላችን ትንሽ መተው ትንሽ ብጥብጥ ተፈጠረ ምናምን ትንሽ ተጣላን። እሱ ያፈቅራታል ቤቲን ማለት እኔም አፈቅራታለሁ እሷም እኔን ነው የምታፈቅረው። ከዛ በመሀላችን ጸብ መጣ። ቆይ አንተ ሲጀምር ማለት ነው ቤቲን አንተ አንደኛ ነገር ሙስሊም አይደለችም ሁለት ደግሞ እሺ ሙስሊምን ባትሆን እንዴት አንተ ሁለተኛ አንተ እንዴት ትደረባለህ? እንዴት አንተ ከሁለቱ ላይ እንዴት ትገባለህ? አንተ እኮ ነው የምጠይቅህ ንገረኝ። ቀና ብለህ እኔ እያየኝ እስቲ ምንድነው የሆንከው? ምንድነው አሁን የምታደርገው ነገር ታውቀዋል ግን ፍቅር እኮ ነው። ምን ማለት ነው ፍቅር? እንዴት ፍቅር ሁለተኛ ተደርበህ ነው ፍቅር የሚባለው? እንዴት ሁለተኛ ትደረባለህ? እሱ እኮ ነው አፈቅራታለሁ ምናምን ያለው እንዴ ይበል አንተ በቃ እሺ አፈቅራታ ተውለታ በቃ አንተ እንዴት አንተ እኔ ወላሂ ካሁን ወዳ ነግሬሃለሁ እህቴን ልታቃጥላት አልፈልግም። ቀጥ ብላት ቤቱን ለቀጥ ትወጣታለህ በቃ ቀጥ ብለህ እሷን አይ ብለህ ቤቴ እኔ አንቺን እንደ እናትነት እወድሻለሁ ሁለት እሷን ምትል ከሆነ ቀጥ ብለህ ይዘሃል በቃ ምናችንም እንዳልወስክ ወቅ አይ ምትል ከሆነ ሁለተኛ ጣልቃ ገብተህ እንዴት አሁን ሌላ ነገር ሌላ ችግር ልትፈጥር ነው እንዴ? እንዴ እና እንዴት የውሳኔ ምን ማለት ነው እንዴ አንቺ? እኔ እና አሁን እያልሽ ያለሽው እኔና ቤቲ ጓደኛ እንደሆነ እንጂ ፍቅረኛ አትሆኑ ነው የምትይው? በቃ እህትህ ነች በእህትነት እንጂ በፍቅረኝነት እኔም አልፈቅድልህ። እኔ እነሱ እኮ ግን በጣም እንዋደዳለን ነው። ተዋደዳ ያንም ይወዳት ይሆናል ኦሊ ተብዬው ይወዳት ይሆናል። ስለዚህ አንተ ሁለተኛ አሁን ሌላ ችግር እኮ ነው የምትፈጥሩት አሁን እያለቀሽ ነው አንቺ አሚርን ትፈልጊዋለሽ ማለት ነው ንገሪኝ። አራንተ ደግሞ ምን አላችሁ እንዴ? ትፈልጊዋለሽ አሚር እሺ ያንስ ማን ቀድሞ እኔ ነኝ ማሱቁ ከየረ እኔ እሷ ነው የምወደው። ምን ያስለቅሳል አሁን አንተሽ አንቺስ ምን ያስለቅስሻል? ወንድምሽ ነው እህትህ ነች። ይሄን ያክል የሚያስለቅስ ጉዳይ ምንድን ነው? አሁን ደግሞ ቀን ሙሉ እዚህ ጸባይህን የሚቀያየርበት ነገር እኔ እና እሷ እኮ ስለተጣላ ስለነበር ነው። አሁን እንፈታና አንድ ላይ እንሆናለን እንታረቃለን እኮ ያን ያፈቅራታል እኮ አሁን ኦሊ ተብዬ እኮ ያፈቅራታል። አንቺ ምን ሆነሽ ነው አንቺ? አታልቅሽ። አንድ ነገር በሂደት የሚፈታ ነገር ነው። ሁለት ደግሞ አሚን የምትወጂው አላህ ይስጥሽ። አሚን። እሱም ደግሞ የራሱ የሆነውን አላህ ይስጠው። ሁለተኛ ጅልባብ ትለብስ። እኔ እንደዚህ እንትን ሳይሆን እኔ እናንተ ተመካክራችሁ የምታደርጉትን ታደርጋላችሁ። እሱን ግን እኔ በሃይማኖት ጉዳይ አይደለም አሁን እኔ እንትን ያለኝ በዚህ ልጁ እያለ አንተ እንዴት ጣልቃ ትገባለህ ነው። እኔ በሃይማኖት ጉዳይ አያገባኝም። አሁንም ቢሆን ደስም ባይለኝም አያገባኝም። ግን ልጁ ላይ እንዴት ትደረባለህ ነው። ምን ማለት ነው አንተ መደረብ ማለት? አያገባኝም። ለምን የሱ የሆነችውን አላህ ያሞልበት ምን ማለት ነው? ይጣ ማለት አሚር በቃ አንተ ትወጣለህ። አታለህ ይዘው እዚህ ቤት እንዳትገባ አንተ ምን ታኛለህ? ትክሽ ይጣ ለምን ትፋቀና
ውድ ፋሚሊዎች እናቴ እንደዚህ ያለች ማለት እኔና እሷ እንለያያለን ማለት አይደል? እና ውድ ፋሚሊ እናቴ ያለችውን ነገር ሰምታችኋልና እናቴ በደንብ ስላልተረዳች ነው። እኔና እሷ እኮ ነው የምንፋቀር የነበረው። ኦሊ በመሀል ገብቶ ነው ተለያዩ እያለ ያለውና አፈቅራታለሁ እያለ ያለውና እኔና አንቺ በእንደዚህ ምን እንለያይምሽ? በቻልኩት መጠን እናቴን ከእናቴ የሚበልጥልኝ ነገር የለም፣ ግን እናቴን ለማስተካከል አክስቴንም ለማስረዳት እሞክራለሁ፣ አስተካክላታለሁ። ውድ ፋሚሊዎቼ አይደል? እናቴን እንደምንም ብለን ለማስተካከል እንሞክራለን። እንወዳቸዋለን ውድ ፋሚሊዎች። በቃ በሌላ ጊዜ እናቴን አሳመኛት እናቴ ፈቅዳለን አብረን እንደምንሆን ተስፋ አደርጋለሁ ከአላህ ጋር። ቻው በቃ ውድ ፋሚሊዎች ወዳቸዋለሁ። ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ